አለቀሰና አባቱ አና አሽታቁ ኢላ ኢብኒ አለ ልጄ ይናፍቀኛል አይመጣም አለ ልጄ። ብዙ ሰው የአባት እናት ኺድማ ምን ይመስለዋል? ከኛ ውስጥ ካለህ ተውባርክ ቤት ኪራይ የምከፍልላቸው እኔ ነኝ አለ። የሰራተኛ የምከፍለው እኔ ነው አለ። ሁሉ ነገር እኔ ነኝ አለ። ይሄን አይደለም ይፈልጉት። አንዴ ሚገርም ፍርድ ቤት ላይ ተከሰተ አለ። ሚገርም ቃዲ የገረመው ፍርድ ቤት መጥቶ አባት ልጄ በወር ይሄን ያክል ብር ሊሰጠኝ በእጁ ይዞ ሊሰጠኝ ፍረድልኝ አሉት ቃዲው። አላህ መርሐባ አስጠሩት አለ ልጁ ተዓላ አለው አባትህ በወር ይሄን ያክል ብር በእጅህ ልሰጣቸው ሰሉ አለ ነብይ በእጅህ ለአባትህ ልሰጣቸው ፈርዷል። ፍርድ ቤቱ كده ፈርዷል። ልጁ መርሐባ አለ ሲዳት ቃዲ እርሶ ከፈረዱ እኔ ሙስተዒድ አለ። ግን የገረመኝ አለ አቢ ለይሰ ሙሕታጅ አለው እቺ ሚላትን ብር አባቴ ያስፈልገው ማቃለው አለው አለ ብር ግን ስላዘዝከኝ እኔ ሙስተዒድ አለ። ቃዲው ገርሞታል። ልጅና አባት ሊወጡ ሲሉ አንድ ያለው አባትን አንድ ልጠይቅህ አለው። ከነከነው ልጅህ እንደሚለው ብር አለህ እያለኝ ነው። ይሄን ያክል ብር በእጁ ይስጠኝ ያልከው ሊማዛ አለው። ቢያንስ እንኳን ብሯን ሊሰጠኝ ሲመጣ ልየው ላውራው ብዬ ነው አለ። ሰማህ አዩሃል አብ የአባት ሐቅ የእናት ሐቅ ያ ጀማዓ